ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ያው እኔና ቡና ታውቃላችሁ ያለን ቁርኝት ጠበቅ ያለ ነው እና ቡና ማይጠጣ ሰው ራሱ በጣም ነው የምናደድበት፣ ሰውየውን ወይም ሴትየዋን እና ያናድዱኛል። እና እንግዲህ ልመርቃችሁ፣ ሀሳባችሁ ሙሉ ይሁን፣ ያሰባችሁት ይሳካላችሁ። መድኃኒዓለም ሁሉንም ነገር ባል የምትፈልጉ ልጅ የምትፈልጉ ሙሉ ያርግላችሁ። ገንዘብ የምትፈልጉ ሁሉንም ነገር መድኃኒዓለም እሱ ይሙላላችሁ። እዚህ ጋ ከብሳ ልሰራ ነው። ውሃ ያደረኩት ምክንያት እያረረ አስቸገረ። ይሄ እንትሉ ብረት ድስቱ በጣም ነው የሚይዘውና ሴትዮ ከየት እንደሰማችሁ አላውቅም። እና የዚህ ጠሪቅ እንደዚህ ነው ብላ አሳየች። በመላጊያ ውሃ ጠብ ታረጉበትና ጭርር ይላል። በእሳት አግላችሁ ማለት ነው። ከዛ ዘይት ታረጋላችሁ። ማንኛውንም ሽንኩርትም ዘይትም ማረግ ትችላላችሁ። ያው ስለሚግል ዘይቱን ነው። በነገራችን ላይ ዘይት በዛ እንዳትሉ። ዘይቱን ቢበዛም ችግር የለውም። እነሱ የመግዛቱ ችሎታ ካላቸው እና እዚህ ጋር ሽንኩርት ተደረገ። ከብሳ ነው ዛሬ። ከብሳ በጣም ነው የምንወደው እኛ ቤት። ሴትዬ ምግብ እየሰራች ነበርና የእሷ አልሆን ሲለን ወደ ከብሳ ዞር እላችኋለሁ። እና ከብሳ ደግሞ እኔ ነኝ ሰሪዋ እና ያው እየሰራሁ በጣም ነው የምንወደው ከብሳ። እዚህ ጋር ቲማቲም አደረጉ። ቲማቲም ተደረገ፣ ተጠበሰ፣ ተቁላላ። መቆላት ጥሩ ነው አይደለ? የሆነ ነገር ቁልት ሲደረግ ነው በቃ የሚጥመው ማለት ነው። ሰው ራሱ ተቆልቶ ሲበቃው ነው። እዚህ ጋር ደግሞ ቅመም ነው። ፍልፍል አስወጥ፣ ማጅ፣ ካሞን፣ የዚህ ቅመማ ቅመም በሞላ እርድ አለበት። እንደገና እዚህ ጋር ሰልሳ፣ ጨው አድርጌ ያው ሰልሳ ጨምሬያለሁ። ይቺ ብቻ ጨምሬያለሁ ማለት ነው። እና እርድ ደግሞ በጣም ነው ከሰልሳ ጋር በጣም ከለሩን እንዴት እንደሚያሳምረው አትጠይቁኝና በጣም ነው የሚያምረው። ቅመማ ቅመም ብቻ አልቀረኝም፣ የቤቱ ቅመማ ቅመም። እዚህ ጋር ደግሞ ድጃጅ ነው። ያው እኛ ቤት ድጃጅ ስዱር ነው የሚሰራው፣ እንትን ላይ አይሰራም ሌላ ነገር። ያኛው አይመጣም ሲጀምር፣ ዶሮ ከናቋሙ አመጣም እኛ ጋር። ይሄ ነው የሚመጣው። ለሶስት ሰው ነው በቂ ነው በቃ። እና በጣም አሪፍ ነበረ። በጣም ነበር የሚጣፍጠው። ያው ከበላው ወዲያ ስለሆነ። እዚህ ጋር ደግሞ ቡና፣ በጣም የተበላሸ ቡና ነበር ያመጣልኝና ለቅሜው በቃ በሞቀ ውሃ ራሱ ዘብዝፌው። ታስታውሳላችሁ? ኢትዮጵያ እኮ በአጃክስ እናጥብ ነበረ ቡና። በአጃክስ ይታጠብና ያው የኢትዮጵያ ቡና ማለት ነው። በአጃክስ ከታጠበ በኋላ ይሰጣል ማለት ነው። ከዛ ያንን ቁልት እና እዚህ ጋር ይሄውላችሁ፣ አያችሁት እንዴት እንደሚያምር ከለሩ። ቅዋው ነው ቂጡ እንኳን ሊይዝ አያችሁ፣ መስተዋት ነው የመሰለው። እንደው እኔ የተናደድኩት ምግቡ ከበቃ ወዲያ ከበላን ወዲያ ብረት ድስቱን አለማሳየቴ ነው። አሁን አጥቤዋለሁ እንግዲህ አይመለስ ነገር። እዚህ ጋር ውሃ ረኩበት። እንትላችን ደግሞ እንደ ውሃ ይረጫል ብታዩት እንዴት እንደሚያናድድ ወደ ውጭ ይኸው እንትን የኛ ደግሞ ምጣድ ነው እንትላችን፣ ይህ ምጣዱ ነው። እዚህ ጋር ሩዜን በሞቀ ውሃ ዘፍዘፍ ታረጓታላችሁ። በሞቀ ውሃ አያችሁ አይደለ? እንደዛ እያረጋችሁ አሰላማ ትላላችሁ። እንዴት እንደበላሁት አትጠይቁኝ። በጣም ነበር ያመረኝ። እኛ ቤት ብዙም አይሰራም፣ ቆይቻለሁ ከበላው ይሄንን ነገር ከብሳ ከአስራ ምናምን ቀን በላይ ይሆናል። እዚህ ጋር ተከደነ። እንዲህ ስከድን ያላየንሽም እንዳትሉ እኮ ብዬ ነው። አይ ችግር ነው እኮ። እና እዚህ ጋር ቡናዬ አያችሁ እንዴት እንደሚያስጠላ ቡናው። እንደው ቆላሁት እንጂ እዚህ ጋር ደግሞ ለሴትዬ ጋዋ ልሰራ ነው። ግን ጋዋ ይሄኛው ነው፣ ሌላ ክሽር እና እንደዛ ነው እላችኋለሁ። በቃ በሰለች። ደህና ሁኑልኝ ለማንኛውም